አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዲያገር ልጆች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም መስለት አይለያችሁ። የሀገሬ ልጆች ያው ጥፍት ብያለሁ። ያው እየሰራው አይደለም ቪዲዮ ስለማይመቸኝ ነው። ብዙ ዩቱብ ላይ እንትንም አለው። ኢንሻአላህ እስኪ አስተካክዬ በየጊዜው ቪዲዮ ለመልቀቅ እሞክራለሁኝ ማለት ነው። ውድ የቻናሌ ቤተሰቦች ገና ብትሆኑም ወደፊት ቤተሰብ ስለምትሆኑኝ እናም አሁንም ደግሞ ያላችሁኝ ማለት ነው ጓደኞቼ፣ እስኪ እኔ ስላለሁበት ቤት ላውራችሁ። እኔ እዚህ ሀገር ከመጣሁኝ 10ኛ ወሬን እየጨረስኩኝ ነው አልሐምዱሊላህ። ከኢትዮጵያ ስመጣ ያው እንደ ማንኛውም ኮንትራት ነው የመጣሁትኝ። መጥተው ከቢሮ ሰዎቹ ሲወስዱኝ እኔ ያለሁበት አካባቢ ገጠራማ ቦታ ነው፣ ኢማራት ውስጥ ነው ያለሁትኝ። ፉጀራ ምናምን የሚባል መክተብ ነው የመጣሁትኝ። ስመጣ ግን ከፉጀራ ወጣለች ነች እቺ ሰፈሪቱ ማለት ነው፣ ጠይባ ነው ምናምን ነው የምትባለው። እና ሲወስዱ ከቢሮ 4 ልጆች እንዳላቸው አድርገው ነው ነግረው ያመጡኝ። እና አንደኛው እንደሚያመው እና እንደውም ጭራሽ እንዳትደነግጭ እንዳፈሪው አይነት ነገር ነው ያሉኝ። ሌላ እንኳን የከፋ ነገር አለው ብለው እንትን አላሉኝም። እና እንደዛ ብለውኝ እና 2 ሰራተኛ እንዲሆንን የምንሰራው በምግብ ነው። ስመጣም ከኢትዮጵያ የመጣሁት ምክንያቱም 9 ዓመት ምናምን ሳውዲ ስለሰራሁኝ ምግብ እችላለሁኝ። እና ያው የዚህ ሀገር ባህላቸውን አላውቅም እንጂ መስራት እችላለሁ ብዬ ነው የመጣሁትኝ። ችግር የለውም ለምግቡ ምናምን አሉኝ። ከዛ ሲያመጡኝ ማለት ነው። እና አንድ ልጅ ብቻ ነው የሚያመው እሱን ብቻ እንዳፈራው ምናምን አሉኝ። መጣሁኝ። ልክ ከመጣሁኝ በኋላ ያልጠበቅኩት ነበር ማለት ነው። 4 ናቸው እንዳሉት፣ 4 ግን ያሟቸዋል። 4 እነሱ ለማለት የፈለጉት ለካ 4 የሚያሟቸው ናቸው። 10 ደግሞ ጤነኞች ልጆች አሏት። ማሻአላ ተባረክ ረህማን። እና በጣም ነበር እዚህ ከመጣሁ በኋላ የደነገጥኩትኝ። ግን ሰው አለ፣ አበሻ አለች ስመጣ፣ ኢትዮጵያዊት አለች። እሷ ደግሞ አማርኛ አትችልም። እኔ እሷን ቋንቋ እሷ ኦሮሞ ነች፣ ግን እኔ ደግሞ ኦሮሞኛ አልችልም፣ እሷም አማርኛ አትችልም። እና አረብኛ ነው የምታወራው። አረብኛው ደግሞ አይገባኝም። እንደ ሳዑዲ አይደለም፣ በጣም ብዙ ነገር ይለያያል። አንድ ነው ምናምን የሚሉ ልጆች ግን አሉ፣ ግን አንድ አይደለም፣ በጣም ይለያያል። እና በጣም ነው የከበደኝ። መግባባት አልቻልንም። ብቻ እንደምንም ብላ አስረዳችኝ። 4 እንደሚያማቸው እንዳሉ፣ እሷ ልትሄድ እንደሆነ ወደ ኢትዮጵያ 2 ወር ኮንትራክሽን ማለት ኢቃማሽ እስከሚሰራልሽ ድረስ ጥሩ ሰው ናቸው። ከዛ በኋላ ግን ትቀየርብሻለች ምናምን አለችኝ። ጥሩ ይህን ጊዜ ኢቃማሽ እንትን ሳይል ትቀይሪ ምናምን አለችኝ። ሆነን ለመናገር በጣም አስቤዛ ፉል ነው እዚህ ቤት። እና ማለት አስቤዛ ምግብ ነገር ሳይሆን ሻምፖ፣ ኮንዲሽነር፣ ቫዝሊን፣ ይሄ ለኛ ለሚያስፈልግ ነገር በቃ በየሰዓቱ ነው የሚገዛው። እና ያ ነገር በጣም ወደድኩት እንዴ፣ ምክንያቱም ብዙ እንትኖች ስላየሁ ማለት ነው። እና እቺ ልጅ ሰዎች ጥሩዎች አይደሉ እንዴ እንደዚህ እየሰሩ ለምንድን ነው? ስንት ዓመት ሰርተሻል ምናምን ሰዓት እሷ 3 ዓመት ሰርቻለሁ አለችኝ ማለት ነው። እንዴት ታዲያ እሷ 3 ዓመት ሰርታ እኔን እንደዚህ እንትን ትለኛለች? አለ አይደለ ውስጤ ማለት ነው። አስታፍራላ ያልሆነ ነገር ገባኝ። እኔ የሆነ እንዲወጣላት ፈልጋ አይነት ነገር እንዳልሰራ ከሰዎቹ ጋር ደግሞ ተቃይማ ነበር ስትሄድ። እና እኔ እሷ ጋር አብሬያትን እዚህ መስራቴን ማለት እንደዚህ አይነት ነገር አሰብኩት በሰዓቱ ወላሂ። እና እሺ ምናምን አልኳትኝ። ልጅቱን በልክ በ10 ቀን ተሳፈረች ሄደች። በጣም አሪፍ ነበሩ። ልጆቻቸውንም እነሱ ናቸው የሚያለብሱትም እነሱ ናቸው እንትን የሚሉትም፣ ምንም ችግር የለም። አንዷ ሴት ናት። ምግብም ሰው አብልቷት ነው ሴቷን ጭራሽ ማለት ነው አልብሰናት ምናምን ነው። እሷ ብዙ ያን ያህል አታውቅምና ከዛ ልክ ኢቃማው እስከሚሰራ ድረስ 2 ወር እስከሚሆን ድረስ ስራው እየከበደኝም፣ እረፍት የለም፣ እረፍት አይታወቅም። ሶላት ራሱ በአግባብ አይሰገድም። እየሰገድኩ ትጣራለች ሴትዮዋ። ግን ቢሆንም እዳም ስለነበረብኝ በዳ ላይም ስለመጣሁኝ በጣም ብዙ ብር እዳ ስላለብኝ ያንን መክፈል አለብኝ። ብሄድ ተመልሼ ወደዛ ብሄድ ቢሮ ደግሞ በጣም ያስፈራል ማለት ሰራተኛ በጣም ብዙ ነው ያለው፣ ስራ የለም ምናምን፣ በጣም መጥፎ ነገር ስለሆነ የምሰማው እኔ የሚታየኝ ያ ነው ፊት የሚመጣው ማለት ነው። መቀየርን የሚባለውን ነገር በቃ ልቀበለው አልቻልኩም። እንደምንም ብዬ መጀመሪያ ላይ መክፈል አለብኝ አልኩኝ። መስራት ጀመርኩ ማለት ነው። ከዛ 2 ወር እስከሚሆን ድረስ ያግዙኛል፣ እቃም ላይ ያግዙኛል። ልብስ በጣም ይበዛል፣ በጣም ልብስ ይበዛል። የተወሰነው ልብስ ቤት ሄዶ ይተኮሳል ምናምን ነገር። እና ልክ 2 ወር ኢቃማ ከተሰራ በኋላ ተቀየረች ማለት ነው። መጮህ መናገር ጀመረች። እረፍት በፊትም የለኝም፣ ግን
ኮንትራቴን ከተጀመረልኝ ማለትም ኢቃማዬ ከተሰራ በኋላ ባሰባት። በጣም ትጨቃጨቃለች፣ በጣም ትጮኻለች፣ በጣም እንትን ትላለች። መሄድ አልችልም፣ ኢቃማዬ ተሰርቷል፣ ምን ማድረግ እችላለሁ ማለት ነው። እና ሰራተኛም አመጣለሁ ትላለች፣ አታመጣም። በመሀል አንድ ልጅ አመጣች፣ ወዲያውኑ ወር ሰርታ አወጣች። በቃ ማንም ሰው እዚህ ቤት በነገራችን ላይ አይቀመጥም፣ ምክንያቱም እረፍት የለም። ትጣራለች በየሄድንበት። እኛ ከመነሳታችን በፊት እሷ ትነሳለች፣ ሌሊት ማለት ነው። ለምሳሌ እኛ 10 ሰዓት ከሆነ የምንነሳው እሷ 9 ከምናምን ትነሳለች። መተኛት የሚባል አታውቅም። ከፊታችሁ ዞር አትልም። መጮህ ነው ስራው። በቃ መጮህ ግን ፊት አለባት። በጣም ነው የምትጮኸው። እና ልጆቹ የአእምሮ ህመምተኞች ናቸው እንደምታውቁት፣ እንደነገርኳችሁ። ልብሳቸው እዚህ ጋር ሲታጠብ፣ እዚህ ጋር ሲደፉ፣ እዚህ ጋር በቃ በጣም ብዙ ከባድ ከባድ ነገር አለና ያንን ሁሉ ቆሜ ተቋቁሜ እየሰራሁኝ ያው አሁን ስንተኛ ወር ሆነኝ? 10ኛ ወር ሆነኝ ማለት ነው። አሁን ላይ ደግሞ አመጣለሁኝ አለች። አመጣለሁ ትላለች ግን አታመጣም። ሁልጊዜ አመጣለሁ ነው የምትለኝ ግን አታመጣልኝም። እና በመሀል ኩላሊቴን አመመኝ ማለት ነው። እና ኩላሊቴን ሲያመኝ አሞኛል አሳክሚኝ ምናምን አልኳት። ማለት መታከም አለብኝ፣ መታየት አለብኝ፣ በጣም እያመመኝ ነው አልኳትኝ። ፈቃደኛ አይደለችም። ወላሂ ብቻዬን እየሰራሁኝ እንኳን ማለት ነው። ሁሉንም ጠቅልዬ ምግብ እሰራለሁ፣ አጸዳለሁ ምናምን ሁሉንም ነገር ጠቅልዬ እየሰራሁ ልታሳክመኝ ፈቃደኛ አይደለችም። አሁን በዚህ ምክንያት ነው ዩቲዩብ መልሼ መክፈት የፈለኩት። ገብቷችሁ ምናልባት የማልችለው ነገር ሆኖ ሀገሬ ብገባ እንዳልወድቅ መልሼ እንዳልሰደድ በብዙ ነገር ነው እየተፈተንኩ ያለሁት። እዚህ ጋር በእንደዚህ አይነት ነገር፣ እዚህ ጋር በሂጃቤ ምናምን እና መልሼ ደግሞ ያንን ነገር ስለማልፈልግ ምናልባት ሚዲያ ላይ ወጥቼ መስራቴ አንዳንድ እንትን የሚል ከሆነ ሞኔታይዜሽን ከሆነ ለዩቲዩቤ ሀገሬ መግባት ይችላል የሚለውን አስቤ ነው ያከፋፈቴ። ለነገሩ ግን አልተሰራበትም እንጂ ማለት ነው። እና በዛ ምክንያት ነው ወደ ሚዲያ የወጣሁት ማለት ነው። አሁን ኩላሊቴን በጣም እያመመኝ ነው፣ ግን አልሐምዱሊላህ ሰሞኑን ቀለል ብሎኛል። በእርግጥ በግሌ በገንዘቤ መታከም እችላለሁ፣ ግን እልህ ያዘኝ እኔ ማለት ነው። እስኪ እናንተ ብትሆኑ ምን ታደርጋላችሁ? እዚህ ጋር ነው ጥያቄው ለእናንተ መናገር የፈለኩት። እና እሷ እኔ በራሴ በገንዘቤ እንድታከም ነው የምፈልገው። እኔ ደግሞ በገንዘቤ መታከም አልፈልግም። ምክንያቱም ኮንትራት ነኝ፣ ብቻዬን ነው የምሰራው፣ ማሳከም አለባት። በራሴ በገንዘቤ አውጥቼ ብታከም አልድንም። ምክንያቱም ለምንድነው የማልድነው? እረፍት የለውም ቤቱ፣ ሰላም የለውም ቤቱ። ስለዚህ በዚህ ምክንያት እዚህ ቤት ላለመስራት ወሰንኩ ማለት ነው። አሁን አገሬ መግባት ነው የምፈልገው፣ ገብቼ እንደገና ቀይሬ ቦታ ለመምጣት ማለት ነው። እና እስኪ እናንተ አንዳንድ ነገር በሉ በዚህ ዙሪያ ላይ